ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ብዙዎች ስለሚያውቋት የቴሌቪዥን አቅራቢ ጋዜጠኛ ሞዴልና የሁለት ልጆች እናት ሉላ ገዙ እናያለን። ሉላ ገዙ በ2009 ሚስ ወርልድ ኢትዮጵያ በመሆን በሀገሪቱ ትኩረት ውስጥ የገባች ሲሆን ከዚያም በኋላ በቴሌቪዥን ዘርፍ በመግባት በተለይም በኢቢኤስ ቴሌቪዥን የሚቀርበውን እሁድም በኢቢኤስ ፕሮግራም ላይ በማቅረብ ከኢትዮጵያ ተወዳጅ ሚዲያ ፊቶች አንዷ ሆናለች። በትዳር ህይወቷ ወቅት ሉላ ገዙ የሁለት ሴት ልጆች እናትም ሆናለች። ዛሬም እናትነቷን ከሙያዋ ጋር በማስተባበር ህይወቷን በጽናት እየመራች ትገኛለች። በተለያዩ ወቅቶች የትዳር ህይወቷ መጠናቀቁ ይፋ ሆኖ ቢታወቅም ሉላ የፍቺውን ዝርዝር ምክንያት በይፋ አልገለጸችም። በመሆኑም በማህበራዊ ሚዲያ የሚወሩ ያልተረጋገጡ መረጃዎች እንደ እውነት መወሰድ ተገቢ አይደለም። ይህ ግን ሉላን ከሙያዋ አላስቆማትም። በስኬታማ የቴሌቪዥን ስራዋ ቀጥላለች። በሞዴልነትም ተሳትፏን አላቋረጠችም። ብዙ ሴቶች ለእርሷ እንደ ጽናትና ራስን በራስ የማቆም ምሳሌ አድርገው ይመለከቷታል። ዛሬ ሉላ ገዙ በሚዲያ ዘርፍ የታመነች ስም እንደመሆኗ ከዚህም ጋርም የሁለት ልጆች እናትነት በኃላፊነት እየተወጣች ትገኛለች። እናንተስ ስለ ሉላ ገዙ ምን ሐሳብ አላችሁ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮንም ከወደዳችሁት ላይክ ቢያድርጉ ቻናላችንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን